ታውቁታላችሁ አይደለ? የማያውቀው ሰው ያለ አይመስለኝም። ሶፎንያስ ይባላል፣ ጋዜጠኛ ነው። እንዲሁም የተለያዩ ሾዎችን ያቀርባል፣ ያዘጋጃል። የሆነ ጊዜ ላይ ሚዲያ ላይ የነበረ ሰው ነው። ከዛ ከሆነ ጊዜ በኋላ ከሚዲያ ጠፍቶ ድጋሚ ተመልሶ ያው ቆርፍዶ የመጣ ሰው ነው። አይታችሁት ከሆነ መልኩ ሁሉ ተቀይሮ ማለት ነው። ለካ ኬዙ ሌላ ነው። ለማንኛውም አዳማ መጥቶ ነበረ። የሆነ መች ነው ቀኑ? ዛሬ ስንት ነው? አንዴ ቀኑን ሊሆንና ልንገራችሁ። አዎ በፈረንጅ 7 ዲሴምበር ማለት ትላንትና በፈረንጅ 7 ዲሴምበር አዳማ መጥቶ ተቀጥቅጣ ነው እየሮጠች ያመለጠችው እና ፌስቡክ ፔጁ ላይ ምን ብሎ ለጥፏል? ትላንትና ዕለት ማለት ነው ከውጭ ሀገር አንድ ወዳጄ ምንድነው ላፕቶፕ ልኮልኝ ከአዲስ አበባ ወደ አዳማ ላፕቶፕ አይድራማ ልቀበል ሄጄ ከዛ ላፕቶፑን የሚያቀበለኝ ልጅ በስንት መከራ ፈልጌ ካገኘሁት በኋላ እና ታክሲ ላሲዝ ብሎ ወደ ውስጥ አስገባኝ። ካስገባኝ በኋላ ማላቃቸውን ሰዎች ሁለት ሰዎች አስያዘኝ። ከዛ አስደበደበኝና ላፕቶፑንም ተበላው። እኔም ቡጢና እርግጫ ቀምሼ ነፍሴ ተረፈች እንደምንም ብያመለጥኩኝ። ከዛ እንትን ገባውና ያው ዕቃ ይጠፋል ነፍስም ሊጠፋ ይችላል ብሎ ሰከሰ። እኔ ለምን እውነቱን አልነግራችሁም? ይሄ ሰውዬ አንደኛ የተላከለት ላፕቶፕ የለም ነበርኩኝ በቦታው። ሁለተኛ አዳማ የመጣው ላፕቶፕ ለመቀበል ሳይሆን ከዚህ በፊት እንደተወራበት ጌ ነው እንደተባለ ቂጡን ለማስደረግ ነው አዳማ የመጣው። እኔ ለምን ግልጹን አልነግራችሁም? ይሄን የምናገረው በነገራችን ላይ እንድትጠነቀቁ ነው። ምናልባት ይሄን ቪዲዮ እያየሁ ከሆነ እኔ እናንተ ገና ያልጨረስነው ነገር አለ። ሶፎንያስ እየሰማኸኝ ነው? ለክብሬ ስል እኔ አንተን በምጠይቅበት መንገድ እጠይቅሃለሁ፣ ደግሞ አገኘሃለሁ። ችግር የለም። እዚህ ኢትዮጵያ ውስጥ ነው አይደል የምትኖረው? ኢትዮጵያ ውስጥ እስካለ ድረስ አንተ እኔን አታመልጠኝም። መጀመሪያ ጋዜጠኛው በሐሰተኛ ዘገባ ተወነጀለ፣ በአዳማ ስም ማጥፋት ክስ ተመሰረተበት ይላል። በማህበራዊ ሚዲያ ላይ ከፍተኛ ውዝግብ ያስነሳ አንድ ጋዜጠኛ በአዳማ ከተማ ተዘረፍኩና ተደበደብኩ በሚል የሰጠው ዘገባ የሐሰት መሆኑን ተከትሎ በአዳማ ከተማ አስተዳደር በኩል በሕግ ሊጠየቅ እንደሆነ ተነግሯል። የአዳማ ከተማ ነዋሪዎች ጋዜጠኛው የከተማዋን ስም እያጠፋና ወንበዴና ቀማኛ ያለባት አስመስሎ በማቅረቡ ተተችተዋል ይላል። የአዳማ ከተማ አስተዳደር ጋዜጠኛውን በሕግ እንዲጠየቅና የከተማዋን ስም በማጥፋቱ ክስ እንዲመሰረትበት በብዙ ኢትዮጵያውያን ዘንድ ጥያቄም ቀርቧል። የቪዲዮ ማስረጃዎች እንደሚያመላክቱት አጠቃላይ ክስተቱ በቪዲዮ የተቀረጸ በመሆኑ ጋዜጠኛው የሐሰት ዘገባ መስራቱንና የስሙን መነሳት ለማስቀረት በፍጥነት እርምጃ መውሰዱን ያወቀ መሆኑ ተጠቁሟል ይላል። ጋዜጠኛው በአዳማ ከተማ ነዋሪዎች በአዳም ልጆች ነው የሚሏቸው የተሰራጨው ዘገባ የውሸት መሆኑን ተናግረዋል ይልና እንዲሁም የአዲስ አበባ ፖሊስ ይህን ጉዳይ ከሚመለከታቸው አካላት ጋር በመነጋገር እውነቱን እንዲያጣራና ክትትል እንዲያደርግ ጥሪ ቀርቧል። ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው ይላል። ይሄ እንግዲህ ይሄ ሁኔታ ከተከሰተ በኋላ የተፈጠረው ሁነት ነው ማለት የአዳማ ከተማ አስተዳደር ያለው ማለት ነው። ሌላው ደግሞ የአሻም ዩቲዩብ እና ትርታ 97.6 ኤፍኤም የጋዜጠኛ ሶፎንያስን ዝግጅት እንዲያቆሙ ተጠየቁ። የጋዜጠኛ ሶፎንያስ ዝግጅት በአስቸኳይ እንዲቋረጥ በአሻም ዩቲዩብ እና በትርታ 97.6 ኤፍኤም ላይ ጠንካራ የሆነ አቋም ቀርቦባቸዋል። ይህ ጥሪ የቀረበው ጋዜጠኛው በቅርቡ ከኢትዮጵያውያን ባህልና እሴት ውጪ በሆነ ተግባር ላይ በመወዘፉና ተግባሩ ለረጅም ጊዜ ሲያደርገው እንደቆየ የሚያሳይ ማስረጃ በመጋለጡ ነው። ብዙ ኢትዮጵያውያን እነዚህ ሁለት ድርጅቶች የኢትዮጵያን ባህል የማይወክል ሰራተኛ በውስጣቸው አስቀምጠው ለህብረተሰቡ ፕሮግራም ማሰራጨታቸው ስጋት እንደሆነ ተነግሯል። በማህበራዊ ሚዲያ ላይ የቀረበውን የቪዲዮ ማስረጃ ተከትሎ ድርጅቶቹ በአስቸኳይ ሁኔታውን እንዲመረምሩ ተጠይቀዋል። አሻም ዩቲዩብ እና ትርታ 97.6 ኤፍኤም በአስቸኳይ ህጋዊና አስተዳደራዊ እርምጃ እንዲወስዱ ብዙ ኢትዮጵያውያን በትህትና ጠይቀዋል ይልና ይህ ጉዳይ በማህበራዊ ሚዲያ ከፍተኛ መነጋገሪያ ሆኖ ቀጥሏል። ድርጅቶቹም ምላሽ እንዲሰጡ እየተጠበቁ የሚል ነው። አጠቃላይ እንግዲህ ከዚህ በኋላ ብዙ ሰዎች ነው እያወሩበት ያለው በሶሻል ሚዲያው ብቻም ሳይሆን እንደ አጠቃላይ የብዙ ሰዎችን ትኩረት ነው የያዘው ማለት ይችላል። እና ቪዲዮውን አይተው ነበር እንዴ? ቪዲዮ ላይ በእርግጥ በደንብ አላየሁትም፣ ግን ፎቶዎች ስክሪንሻት ተደርገው ተለቀው አይቼ ነበር። አዎ እኔ አሁን ከረፈደ ቪዲዮን አይቼው ነበረ። በጣም ወደ ብዙ የአዳማ ልጆች ነበሩ ሪከርድ አድርገው ሲመጣ
ሲያወራቸው መጀመሪያ በስልክ ሲያዋሩት ምናምን ያሳያል ቪዲዮ ማለት ነው። እና ምንድነው የሆነው ያ አንድ የአዳማ ልጅ አለ ሌሎቹ እሱን ሪከርድ እያደረጉት ነው። ምን አለኝ ነው የሚለው መሰለህ እየመጣሁ ነው ታጥበ ጠብቀኝ ተዘጋጃጅተህ ጠብቀኝ ብሎኛል። ስለዚህ የጠበቅኩት ነው ምናምን ሲል እነዛ ራሱ ጓደኞቹ ራሱ ያው እሱ እየቀለደ ነው እኔም እየጠበቅኩት ነው ምናምን የሚለው በጣም ተናዶ ሆት ሆኖ ነው ያው በቀልም እያስመሰለ ማለት ነው። እነዛ በቃ አብረውት የነበሩ ጓደኞቹ እንዴት ውስጣቸው እንደቀፈፏቸው ማለት ነው። የእውነት ነው የመሰላቸው በቃ እሱ ራሱ ሲያወራ ማለት ነው። ምክንያቱም በቃ አስበው አንተ ወንድ ልጅ የሆነ ሰው ታጥበህ ጠብቀኝ ብሎት በእርግጠኝነት በዛ ሰፈር ድረስ ምን አይነት ልክፍት ቢሆን ነው ምን አይነት ነገር ቢሆን ነው ቅንብር ነው ብዬ እንትን እንዳለ ደወለለት። ከዛ በኋላ እሺ ደወለለትና ሶፊ ምናምን ያለው ስሙን ጠርቶ እንዴን ምናምን ደህና ነኝ ምናምን ነገር አገኘ ታክሲ እንደዚህ ምናምን ተውሎና እስኪ አይ እኔ ያልነዳው እንግዲህ ምናምን ነገር አለ። አይ በቃ አፍጥነው ምናምን ከዛ በኋላ አያችሁት ድምፁ ራሱ ሶፊ ነው ምናምን እና ድምፁም እኔ አንዳንዴ አሁን ዘመኑ የኤአይ ነገር ስለሆነ እንደው በቃ ቆርጠውት ነው ምናምን የምትለው ነገር አለ አይደል? ይሄን ሁሉም ያወራው ያ ልጅ ብቻውን ሆኖ አይደለም። ቢያንስ በዱላ የያዙ ልጆች እየጠበቁት ማለት ነው 5 6 7 8 ልጆች ይሆናሉ። በቃ የሰፈር ልጆች ናቸው ሰፈር ውስጥ ያሉ ልጆች ማለት ነው። እና እነሱ እየሰሙ ሪከርድ እያደረጉት ምናምን ከዛ አይመጣ የለም። ከዛ ስልኩን ዘጋውና እስኪ እንግዲህ የሚመጣ ከሆነ የሚገርም ነው አናስተርፈው ምናምን ነገር እያሉ ጠበቁት። ከዛ ሰተት ብሎ መጣለሽ አንድ እጁን ይዞት ሄደ ምናምን። ከዛ በኋላ አልቻሉበትም ታውቃለህ። በቃ ይሄ ተናደውም ስለነበረ ምናምን ብቻ አንዱ በጥፊ ምናምን ሲለው መጫው ጀመረ ማለት ነው። እሺ ኧረ ድረሱልኝ ምናምን በቃ የሆነ ብቻ ይሄ የሆነ በቃ ታውቃለህ አላርም ሆነ እንትን እያሉት እንደሆነ ባነነ በቃ ልክ ሲባነን እነሱም ደርገው ወጣሉት ገባ እና ሳየው ማለት ነው ማለት እስኪመጣ ቸኩለህ ልክ ስታየው እዛ ልጅ ያለህ ኢሜጅ ቶታሊ ሲቀየር በቃ አለ አይደለ በቃ የሆነ መንፈስ ያየውን መሰለኝ በቃ የሆነ ሰይጣን እርኩስ ነገር ያየውን ይመስል ነገር አለ ማስመሰል የማትችልበት ሌቭል ላይ ትደርሳለህ በቃ እና በቃ አንተ የሆነ ሰው በጠፊ ምናምን ከዛ እንደውም እነሱ ተውት በቃ ምናምን ብሎ አያችሁት ይሄ ጌ ነው ያ ልጅ የቀደመው ልጅ ማለት ነው ይሄ ጌ ነው አያችሁት ባለፈው አልነበረም እያለ መጣ አያችሁታ ምናምን ብሎ ድምፁ ነው የሚሰማው ምናምን ከዛ ጭራሽ ጌ ነው ምናምን ሲል ደነበረ በቃ እሱ ኧረ በወንድ ልጅ አምላክ ምናምን ማለት ጀመረ ማለት ነው በስማ እና አሳዛኝ ነው። እኔ አሁን እንዴት እንደሮጠ ብታየው ማለት ነው እንዴት እንደሮጠ ሲለቁት ዝም ብለው ሲለቁት በቃ ብዙ እንኳን እንደፎከሩ አልመቱትም ላይክ ህግም ስለሆነ እንትን እንዳይለ በቃ እጃቸው ላይ ይጠፋል ገባ ነው ይጠፋል እጃቸው ላይና ብዙ ስለሆኑ ይገሉታል በርግጥ በቃ ሲሮጥ ያው ፍራም ሰው አይመስልም ሲሮጥ በቃ በጣም ያሳዘነኝ ነገር ምን መሰለህ ባለፈው እንደዛ ከእግረኛው ሚዲያ ጋር ያደረገው ውይይትን ተከትሎ በጣም ብዙ ሰው እንትን ለሱ ድጋፍ አሳይቶ ነበር በተለያዩ የማህበራዊ ሚዲያ ገጾች በቲክቶክ በዩቲዩብ ለምን ይሄ ሰው ተበደለ ለምንድነው ይሄን ነገር ያደረገው በሚል በተለይ እግረኛው ሚዲያን በቃ አብዛኛው ሰው አንሰብስክራይብ የማድረግ ራሱ ዘመቻ ጀምረውበት ነበር እና ከዚህ የተረዳሁት ነገር ምንድነው አንዳንድ ጊዜ በፎልስ ኢንፎርሜሽን ምን ያህል ሰው ፕሬሸር ውስጥ እንደሚገባ እርግጠኛ ሳንሆን ደግሞ ምን ያህል እርምጃ እንደምንወስድ አሁን ይሄ ማንም መሰለ የማህደር ልጅ ነው ምናምን የሚባል የፌስቡክ ጸሐፊ አለ እሺ እሱ ሙሉ መረጃውን ይሄ ሰውዬ እንደዚህ ነው እግረኛው ሚዲያ አልተሳሳተም መረጃ አለው ስለዚህ ዝም ብላችሁ ጀጅ አታድርጉ እያሉ ነበርና የአብዛኞቹ ዲፌንድ ያደረጉት ሰዎች እኔንም ጨምሮ በቃ አሁን ላይ ሼም ይሄ ሀፍረት ገባ እንዴት እንደዚህ ደረጃ ላይ ይደርሳል ትልቅ ጋዜጠኛ የነበረ ነው ስለ እናቱ ያወራል ስላደገበት ስነ ምግባር ያወራል እና አጠቃላይ ነገሩን ስታየው በጣም የሚያሳዝን ሆኖ ነው ያገኘሁት በርግጥ ምን መሰለህ
በእርግጥ አሁን እኛ ጋር የሚለቀቁ ብዙዎቹ ውሸቶች እንደሚለቀቁት ሁሉ ሰው የሆነ ነገር ፍንጭ ይዛል እና ማጣራቱ ጥሩ ነበረ በዛ ሰዓት ማለት ነው። ግን ምንድነው እሱ አንደኛ የጠቀመው ነገር ጋዜጠኛና ስነ ምግባር ያለው ልጅ ነበረ በመጀመሪያ ደረጃ ማለት ነው። ሁለተኛ ሰዎች ነው ይሄን ነገር ያደረጉብኝ፣ መጥፎ ነገር አድርገውብኝ፣ ሊሰራው የነበረው ስራ ተበላሽቶብኝ ከዛ በኋላ ነው ህይወት የተመሰቃቀለው የሚል መሸፈኛ ነገር ተጠቅሟል። በእርግጥ ታሞ በዛ ነገር ውስጥ ገብቶ ሊሆን ይችላል። ሰዎችም አሁን ያለውን ነገር አድርገው ሊሆን ይችላል። አሁን እሱ ልክ አይደለም ማለት አይደለም። ግን ያን ነገር ግን ምን አደረገው? ለዚህኛው መሸፈኛ አደረገው። ገብቷል። እሱ አሁን ታሞም ጸበል ገብቶም ሊሆን ይችላል። ሰውም የሆነ ነገር ክሎት ሊሆን ይችላል። ትክክልም ሊሆን ይችላል፣ ላይሆንም ይችላል። ግን እውነት ቢሆን እንኳን ይሄኛውን ነገር ግን በደንብ ነው የተጠቀመበት። ይሄኛውን ማንነቱን ያኛው በደንብ እንዲያለብሰው ኢቭን እግረኛው የሚባለውን ሰው ሌሎችም ዩቲዩበሮችን እንትኖችን ተዳፍነው እንዲቀሩ በደንብ ነው ጎበዝ ነበረ በዛ ሰዓት። ሰውም አገዘው፣ በእርግጥ ሰው አገዘው። ቲቪ ላይ እንዲሰራ ተደረገ። ሆስት ማድረግ ጀመረ ምናምን የቀረቡ ሰዎችን ማውራት ጀመረ ምናምን። ግን እኔ አሁን አንድ ይሄ ሰው መንፈስ ባይሆን እንደዚህ አይነት ነገር ላይ ለሚገቡ ሰዎች እና እንደው እንዲሰውራቸው የምለው ነገር በዚህ ልክ ማለት ነው። በዚህ ዘመን ላይ በዚህ እንትን ላይ ሰውን ዝም ብለሽ ዳይሬክትሊ እኛቸው ድረስ ገብቷል። እንዴት እንደተቆጣጠረው የሚገርም እኮ ነው። እንዴት አይነት መጥፎ ስፕሪት ውስጡ ላይ እንደገባ የምታውቀው በዚህ ልክ ማለት ነው። ሪስክ ወስዶ ከዚህ አዳማ ድረስ ሄዶ ገብቷል። እነሱ ራሱ እንዴት ታርጌት እንዳደረጉት በእርግጠኝነት ይሄን ነገር ለማጣራት ከመፈለጋቸው የተነሳ በደንብ ታርጌት አድርገውታል። ይሄማ ረጅም ሰዓት አውርተውት ነው የሚሆነው፣ ረጅም ጊዜ አውርተው ነው የሚሆነው በዛ በፕሮሰስ ውስጥ። ምክንያቱም ይኸውልህ አንድ ሰውዬውን በደንብ እጅ ከፈንጅ የሚያውቀው ሰውዬ እሱን ማጋፈጥ የፈለገ ሰው አለ እና አንተ እኮ የሆነ ነገር መረጃ እኮ አደረሰህ ካልታመንክ ትበሳጫለህ። ልክ ነው። ሁለተኛ ደግሞ ኃላፊነት የሚሰማውም ሰው ሊሆን ይችላል ይሰውይ እንኳን ምክንያቱም እንደዚህ ተሸፋፍነው አሁን እንደዚህ አይነት ሰዎች ላይ አየህ ሚዲያ ላይ የሚቀርቡ ሰዎች በእንደዚህ አይነት ነገር ልክፍት የተለከፉና እንትን ሰዎች ከሆኑ በቀላሉ ብዙ ሰዎችን የመበከል አቅም አላቸው። ስለዚህ ይሄ ሰውዬ ደግሞ በእርግጥም በደንብ ኃላፊነት የሚሰማው ሰው መሆን አለበት እና እልህ ይሰማል። አንተ የእውነት የምትሰራ ከሆነ እንትን ይሰማል። ተስፋ አልቆረጠም። ገባህ? እንደሚያገኘው ደግሞ እርግጠኛ ነበር ማለት ነው። እርግጠኛ ነበረ፣ ደግሞም ተሳክቶለታል። አሁን ካሰብከው የእንትኑን ካየው ለምሳሌ ይሄንን ወደ ሚዲያ ይዞት የመጣው ልጅ አለ፣ ቲክቶከር ነው። እሱ ምንድነው የሚለው አገኘሃለሁ ብዬህ ነበረ ይላል እና ምንድነው በግልጽ ቋንቋ ያስቀምጠው በሾው በኢንተርቪው በምናምን ስም እያለ የሚያገኛችሁ ወንዶች you have to be like careful መሆን አለባቸው። ለዛ ነው ተከታትለን ይሄን መረጃ ልናወጣ የቻልነው። በዚህ እንትኑ ለሆሳስነቱ ሰዎች እንዲጎዱ ስላልፈለግን ነው እና በደንብ ክትትል ውስጥ እንደነበረ you can see from there በጣም እንደተከታተሉት ይገባል። ከዛ በፊት ደግሞ ቀደም ብሎ የሆነ መነጽር ያደረገ ልጅ ተዛዘፈናል፣ እንደ ሴቶኛ ነው እንደ እንትኑኛ ነው ያወራሁት ምናምን እኔም እንደሆንኩ አድርጌ ነው ያወራሁት እየመጣ ነውና የሚለው ልጅ ማለት ኦኬ። እና በብዙ እንትን ውስጥ አሁን ቅድም እንዳልከው ነው ምን ያህል እንደሰወረውና ማስተዋል እንዳቃተው ጭምር ምን ያህል ኃይል እንደተጫነው ጭምር የሚያሳይ ነው። እንደዚህ ይገኛል። ከዛ ግን አሁን የሚያስቀው ነገር የፈጠረው ምክንያት ነው። በጣም ሲመለስ እና አዲስ አበባ ሲመጣ ያ ኢንካውንተር ካረገ በኋላ እንደ ሰው መጥፋት ነው ያለበት። በቃ ድምጹንም ምኑንም አጥፍቶ መቀመጥ ነው ያለበት እንጂ ወተሌላ ሪዝን ለመፍጠር መሞከርም እንደገና እነሱን እንዲነሱብህ ማድረግ